ለምን ያስካት? ልትገላት ቤተሰቧ ምን አደረግ? ትምህርቷንስ ምን አደረግ? አስቆምኳት። አበላሽ። በቃ ማንም እንዳይቀርባት ጥሩ ኑሮ እንዳልኖር አደረኳት። አደረካት? ገላታለሁ። የት ውስጥ ልገላት ነበር? ምስጢር አለ፣ ኪዳን አለ። ኪዳን አለው። ወንድ እንዳይቀርባት አደረጋታለሁ። ኦኬ። አንተ ነህ መስተፋቅር ያሰብህ? ባሏ አንተ ነህ፣ ያገባሃት አንተ ነህ። ወንድ አይደለም መንፈሳዊ ባሏ አለ። ኦኬ ኦኬ። ትወዳታለህ። ስፒሪቹዋል አዝባድ። እሺ ከባሏ ጋር ምን አድርገህ የለየኸው? ጣልቼ አድርጌ እንዳይፈልጋት እንዲጠላት። አዎ ግን ይላታል። አሁንም ይወዳታል። ኦኬ ኦኬ። እኔ ግን አላቀርባትም። አታቀርባትም? ምንድን ነው ዓላማህ በሷ ላይ? ዓላማዬ ህይወቷን ዝብርቅርቅ አድርጌ መግደል። ስንት ቸርች ሾልከህ ወጣህ? ብዙ በጣም ብዙ። እየሸወድክ እያታለልክ ስንት ዓመት ጋር ለካት? ብዙ ዓመት 6 ዓመት ከዛም በላይ ከዛ በላይ ነው። ኦኬ ይወጋ። አሁን 1 ደቂቃ ብቻ ነው የምሰጥህ። እርምህን ታወጣለህ። አጓርተህ አንፈራግጠህ ወደ ሲኦል እሳት ፊት ላይ ሊረጭብህ ነው። የክርስቶስ ደም ይኸው እሳት ሊረጭብህ ነው። 1 2 3 በል እያጓራ ወደ ሲኦል 1 2 3። ትዳር ፈረሰ፣ ኪዳን ፈረሰ፣ ፈረሰ 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 ፈረሰ። የመጨረሻ በኃይል ዘመኑ አለቀ፣ ሕይወቱ አለቀ፣ ኑሮ አለቀ፣ ትዳሩ አለቀ። ቀጥል። ለዘለዓለም ካናቷ ላይ ይሄ ሟርት ይሄ ጅኒ ዛሬ ምሽት ቀለጠ። ክብር ስጡ ለጌታ። ከዚህ ሰዓት ጀምሮ ትዳርሽን የያዘ አንቺን ያለያየ አንቺን ከቤተሰብሽ ያራቀ የጠላት መርገም የሰራዊት ጌታ እግዚአብሔር ለአንዴና ለመጨረሻ ጊዜ ከአንቺ ላይ በዚህ ዜታ ቀለጠ። ከዚህ ሰዓት ጀምሮ ቀለጠ። መርገም ተሰበረ። የትኛውም ክፉ ከሕይወትሽ ላይ ተጠረገ። ሕይወትሽ ተቀየረ። በኢየሱስ ስም ተቀየረ። ለዘለዓለም ተሰብሯል። ክብር ስጥና ጌታ። የት ነው የበላሃት? የት? ምን? በሱሪ እየተወጣጠረች እሺ እሺ እሺ። እንዳያምርባት ነው። ዘነጣ ስትሄድ ነው ጉዳይ በላት። መልበስ ነው የምትወደው፣ እንዳትለብሰው። ስንት ዓመት ነው ያሰቃያት? ስንት ዓመት ነው ያሰቃያት? ሕይወቷ ምን አደረግ? የሷል በጌታ በኢየሱስ ስም እና ስልጣን አንተ ክፉ ቡዳ አጓርተህ እያጓራ ወደ ሲሆን 1 2 3 ትለቃታለህ። ተነስና ትለቃታለህ። 10 ዓመት በናዝሬቱ ጌታ በኢየሱስ ስም ግንባሯ ላይ እሳት ልልክብህ ነው። በኃይል ጩኸት ወጣል። ዘመኗ አለቀ። ይህ የክርስቶስ ደም ሂድ ከላይ አለ። ሂድ 1 2 3 በልያ ባለ በኃይል የመጨረሻ በታላቅ ድምፅ ወደ ሲኦል ክብር ስጡ ለጌታ። No,
ተሰበረ። ከየት ነው የመጣሽው? ከአዲስ አበባ። የት አካባቢ? አዲሱ ገበያ። ኦርቶዶክስ ነሽ? እንዴ አይደለሽ? እግዚአብሔር ደርሶልሻል። ኦፕራሲዮን ብትሆኚ ነበረ፣ እጢ ነበረ፣ ጠጠር ነበረ። እግዚአብሔር ደረሰ። እንድትሞቺ የታወጀ የሞት አዋጅ ተገለበጠ። አንቺ ላይ በቡዳ መልክ የገባ አውሬ ተወጋ። ከዚህ ሰዓት ጀምሮ እርግማን ከቤተሰብሽ የተሰበረ። እንዳታገቢ እንዳትወጪ ማህፀንሽን የቆፈረ አውሬ ወገቡ ተወጋ። ማህፀንሽን ቆልፍ ያለው እያለ ነው መንፈሱ። እግዚአብሔር ደግሞ አለብሎታ። አሜን ነው ወይ? ልጅ ትፈልጊያለሽ? ስንት ልጅ ይሰጥሽ? የፈቀደውን እኔ ቃል አወጣለሁ። በጌታ በእግዚአብሔር ደስ የሚል የልብ መሻትህን ይሰጥህማል ተብሎ እንደተጻፈ የምትፈልጊውን ይሰጥሻል። ስንት ልጅ አለሽ ጌታ? ስንት ልጅ? 3 ክብር ስጡ ለጌታ። በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚህ ሰዓት ጀምሮ ሰውነቷ ልጆችን ይሸከማል። የዚህ ሴት ማህፀን ለመለመ፣ በኢየሱስ ለመለመ። ታሪኳ ተቀየረ። የፈውስ እሳት 1 2 3 ለዘላለም ተፈውሳለች። ክርስቶስ ለጌታ ሃሌሉያ። የመሞት ዜና ስማ ለቋምት እግዚአብሔር ሲፈርድ በይነቴ እንደመለሚሆን ሆነ ዘመኔ። ምሕረቱ ነው የከለለኝ፣ ቸርነቱ እኔን ያቆመኝ። አብሲሎች ያሉ በሕይወት መኖሬ ተበቃበት ሰቲ ዛሬ። ምሕረቱ ነው የከለለኝ፣ ቸርነቱ እኔን ያቆመኝ። በፊቱ መውደቅ የጀመርክበት አይሆን ትነካውና የተባለልኝ ትነካውና የተባለልኝ ስተመዋየ ስተቅመዋየ ወደተዛራ ያለው ተራሪ ስተመዋየ ስተቅመዋየ ወደተዛራ ያለው ተራሪ እግዚአብሔር በሥራ ላይ ነው፣ በሥራ ላይ ነው፣ አብሬው እሰራለሁ። እግዚአብሔር በሥራ ላይ ነው፣ በሥራ ላይ ነው፣ አብሬው እሰራለሁ። ሽልማቴ ፍቅር አለኝ፣ ከእሱ እከበራለሁ። አብሬው እሰራለሁ። ሽልማቴ ፍቅር አለኝ፣ ከእሱ እከበራለሁ። ዘመኔ አይበላም አይበላም ዘመኔ አይበላም ዘመኔ አይበላም ዘመኔ አይበላም። ማስረጃዎች ነው ያለው። የሐኪም አዋጆችን ፈጠን በሉ። ወደ ቤትሽ ሰላም ሲገባ ያለው፣ ፈውስ ሲገባ ያለው፣ ቀንበር ሲሰበር ያለው፣ በረከት ሲለቀቅ ያለው ከዚህ ሰዓት፣ ከዚህ ሰከንድ፣ ከዚህ ምሽት ጀምሮ ካንሰር ነው። ኦልሬዲ በመንፈስ ዓለም ጠላት ገንዞሻል። ፊት ለፊትሽ ላይ ተቆፈረ። የአስክሬን ሳጥን ያለው ሬሳ ሳጥን ያለው እና ገንዘው ተብትበው በቃ በመንፈስ ዓለም ያለቀ ጉዳይ ያለው የሰራዊት ጌታ እግዚአብሔር ልጄ ብዙ ተገፍታለች፣ ብዙ አልቅሳለች። የኔ የምትላቸው ሰዎች ጀርባቸውን ሰጥተዋታል። ነገር ግን ለእሷ ዋስትና ከለላ እኔ ነኝ። በልጄ ላይ የታወጀውን የካንሰርን አዋጅ፣ የሞትን አዋጅ ሽሬዋለሁ አለ። ክብር ስጡ ለጌታ። ማለት
ሰኔን እንዳታልፊ ነው። ሰኔ 30 ነው የተቀጠረልሽ። የሰራዊት ጌታ እግዚአብሔር ይለኛል ብዙ ዕድሜ፣ ብዙ ወግ ማዕረግ፣ ብዙ ክብር ታያለሽ። አሜን። በአንቺ በቤትሽ ድንኳን ጥሎ ንፍሮን ሊበላ የተዘጋጀ የጠላትን አዋጅ እግዚአብሔር ገለበጠ። አሜን። ብዙ ልንገርሽ፣ ድንኳን አይጣልም። አሜን። አትሞቺ። አሜን። ስድትልሽ ትሞላለሽ። አሜን። አትሞቺ። አሜን። እጃችሁን ዘርጉና ሞት ከእንግዲህ አይሆንም በሉ እስቲ። ነገሩ ተገለበጠ በሉ እስቲ። ከዚህ ሰዓት ጀምሮ ነገሩ ተገለበጠ። አሜን። ሞትሽ ወደ ሕይወት ተቀይሯል። አሜን። ውርደትሽ ወደ ክብር ተቀይሯል። አሜን። ከዚህ ሰዓት ጀምሮ የፌለሪቲ መሳሪያ ከላይሽ ላይ እግዚአብሔር ሰብሮታል። አሜን። እጃችሁን ዘርጉና ተሰበረ በሉ እስቲ። ተሰበረ በሉ እስቲ። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ምን ወደ ቤቷ ገባ? ሰላም ወደ ቤቷ ገባ። እግዚአብሔር ነው የሚለኝ እሳት ውስጥ እንደሚቀጥ ይሄ ካንሰር አዋጅ ከማህፀኗ ላይ፣ ከሰውነቷ ላይ፣ ከነርቩ ላይ በጌታ በኢየሱስ ስም ቀለጠ። በኢየሱስ ስም ቀለጠ። አባ የማላድ እጅ አሁን ትምጣ። የተአምራት እጅ አሁን ትምጣ። ትናንትና ተአምራትን የሰራ በአባቶች የኤርትራን ባህር የከፈለ ክንድ አሁን ለዚች እናት ትገለጥ። በኢየሱስም ውርደቷ ወደ ክብር ይቀየር። ሞቷ ወደ ሕይወት ይቀየር። በኢየሱስ ስምና ስልጣን በእሷ ላይ የተሰራ መሳሪያ አሁን የፈረሰ ይሁን። በኢየሱስም የፈረሰ ይሁን። በኢየሱስም የፈረሰ ይሁን። እጃችሁን ዘርጉና ፈረሰ በውስጥ ፈረሰ በውስጥ ፈረሰ በውስጥ ለዘለዓለም ፈርሷል። አሜን። አሜን። ክብር ስጡ ለጌታ። የምስራች እግዚአብሔር ይለኛል በላይሽ ላይ የወጣውን ይህንን የጠላትን አዋጅ ገልብጬ በቤትሽ ላይ ምስጋና አድርጌያለሁ። አሜን። የምስጋና ፕሮግራም ቤታችሁ ይሆናል። አሜን። በኢየሱስም እግዚአብሔርን ታመሰግናላችሁ። አሜን። አትሞችም፣ በሕይወት ትኖሪያለሽ። አሜን። ክብር ስጡ ለጌታ። ሃሌሉያ።